ሰላም ጤና ይስጥልኝ። ዛሬም እንደተለመደው አዲስ መረጃ ወደ እናንተ መጥቻለሁ። ቪዲዮውን እስከ መጨረሻው እንድትከታተሉ አክብሮት ጠይቃለሁ። ለቻናሉ ደግሞ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። አብራችሁን ቆዩ። ከአይስላንዱ መሪ ቀጥሎ የዓለማችን ወጣቱ መሪ ነው። ቴራ በምትባል የቡርኪና ፋሶ ከተማ ውስጥ ተወልዶ በዓለም ላይ ታሪክ የሰራ ወጣት መሪ ነው። ብቻውን ምዕራባውያን አስጨንቋል የተባለለት ይህ ወጣት መሪ በየዘመኑ የመጡ በርካታ ምሁራኖችና በጣም ጥቂት መሪዎች ማሳካት ያልቻሉትን ነገር ዘመናዊ ኮሎናይዜሽን በአፍሪካ ጸንቶ እንዲቆይ የራሱን የሆነ ድርሻ ተወጥቷል። ይህ መሪ በብዙዎች ዘንድ ያለ እድሜው የተገራና የጠለቀ እውቀት ነው ያለው ተብሎለታል። በእርግጥም አፍሪካውያን ሙሉ ነጻነትን ካገኙ የማይችሉት ነገር እንደሌለ ይህ ወጣት መሪ በተግባር አረጋግጧል። ቡርኪናውያንም ትንግርት የሆነው ይህን መሪያቸውን በሚገባ በማክበር ሀገሪቷን በጣም በሚያስደንቅና በጣም በሚያስገርም ሁኔታ ተባብረው እየለወጡ ነው። በአሁኑ ሰዓት ይህ ወጣት መሪ ያቀጣጠለው ይህ ዘመናዊ ኮሎናይዜሽን በማሊ፣ በኒጀር፣ በሴኔጋልና በቻድ እንዲሁም በሊቢያ፣ ጋና፣ ኮት ዲቫር በተጨማሪ ደግሞ ከኩባ እስከ ሰሜን ኮሪያ በርካታ የሚባሉ ሀገራት ለዚህ ወጣት መሪ አድናቆታቸውን እያደረሱ ይገኛሉ። የዓለም ሀገራት ህዝቦችም ቡርኪናውያን በጣም እድለኛ ናቸው እያሉ መነጋገር ከጀመሩ ሰነባብተዋል። እነ ፈረንሳይ በበኩላቸው የሚጨብጡትን አጥተዋል። ወርቅን እንደ አፈር ይዘግኑበት ከነበሩት ሀገራት የተባረረው የፈረንሳይ ፕሬዝዳንት ማክሮንም ቡርኪና ፋሳውያን ማመስገን ነበረባቸው። ነገር ግን እነሱ ማመስገን አልቻሉም ሲሉ የራሱን አስተያየት መስጠቱ ይታወሳል። ትናንት እነ ማክሮን የሳቁበት ሰው ዛሬ ላይ ይህ ወጣት መሪ በተራው ስቆባቸዋል። የዚህ መሪ አቋምን እና ያስመዘገባቸው ስኬቶችም በእርግጥም ቡርኪና ፋሳውያን ታድለዋል የሚያስብል ነው። ሰላም፣ እንዴት ቆያችሁ? ዛሬም እንደተለመደው አዲስ መረጃን ወደ እናንተ ይዤ ቀርቤያለሁ። በዛሬው መረጃ መላው ዓለምን በጣም ያስገረመውና ያነጋገረውን ወጣቱን የቡርኪና ፋሶ መሪን ስለርሱም ጥቂት ነገር እንነግራችኋለን። ይህ መሪ ኢብራሂም ትራኦሬ ይባላል። ምዕራባውያንን በጣም አስጨንቋል የተባለለት ወጣት የቡርኪና ፋሶ መሪ ነው። ይህን ጀግና መሪ የታደሉት ቡርኪናውያን ያሳለፍነውን የፈረንጆቹ 2025ን የተቀበሉት ብዙ መነቃቃትን እንዲሁም ተነሳሽነትን በፈጠረላቸው በመሪያቸው በኢብራሂም ትራኦሬ ንግግር ነበር። ይህን የፈረንጆቹን 2025ን ብለው የጀመሩት። ውድ ቡርኪናውያን፣ በሀገር ውስጥ እንዲሁም ከሀገር ውጭ የምትኖሩ ውድ ህዝቦቼ እንኳን ለ2025 በሰላም አደረሳችሁ ላሉ። ይህንን ዓመት ከግል ሀሳባችን ይልቅ ሀገራችን ላይ ትኩረት እያደረግን ለሀገራችን የምንተጋበት እንዲሁም በብዙ ተነሳሽነት ይህንን ሀገር የምንለውጥበት እንደሚሆን አምናለሁ። ባለፉት 3 ዓመታት ለሀገራችሁ ደፋ ቀና ስትሉ የነበራችሁ ህዝቦች ይህንንም ዓመት በትጋት በብርታት እንድትወጡ በአክብሮት ጠይቃችኋል ሲል ነበር ወጣቱ የቡርኪና ፋሶ መሪ ኢብራሂም ትራኦሬ ወደ ህዝቡ ይህንን መልእክት በተነሳሽነት ያስተላልፈው። በእርግጥም 2025 ለቡርኪና ፋሶ ገና ከወዲሁ ተስፋን ይዛ የመጣች ይመስላል። ቡርኪናውያን 2025ን የተቀበሉት በብዙ ለውጥና በብዙ ተነሳሽነት እንደሆነ በሚገባ ታውቋል። እንዲሁም የፓርላማና የሚኒስትሮችን ደሞዝ 30% በመቀነስ የሁሉም የሲቪል ሰራተኛ ደሞዝ በ50% ጨምሯል። ይህ ወጣት መሪ ኢብራሂም ትራኦሬ ወደ ስልጣን ከመጣ በኋላ ምዕራባውያን በጥቅም ለመደለል ደጋግመው ሞክረው ነበር። መጀመሪያ ላይ እንደ አንድ መሪ ማግኘት የሚገባህንና አንዳንድ ጥቅም ማግኘት አለብህ በማለት በየወሩ $75,000 ደሞዝ እንከፍልሃለን በማለት ወደ ራሳቸው ሊስቡት የሞከሩ ቢሆንም እሱ ግን የእስከዛሬው ደሞዝ ይበቃኛል ሲል አሻፈረኝ ብሏል። እንዲሁም እኔን የሚያስጨንቀኝ ሌሎች ቅድሚያ የሚሰጣቸው ሀገራዊ ጉዳዮች አሉ በማለት ለምዕራባውያን መልሱን መስጠቱ ይታወቃል። በዚህ ያላበቁት ምዕራባውያንም አጀንዳቸውን በመቀየር እሱ ሲሾም ሀገሪቷ የነበረችበትን የወረደ የኢኮኖሚ ደረጃን በመጥቀስ ሀገሪቷን ለማንሰራራት እንዲጠቅመው IMF እና ከወርልድ ባንክ $400 ሚሊዮን በላይ ብድር ሊያመቻቹለት ፍላጎት እንዳላቸው ቢገልጹለትም ኢብራሂም ትራኦሬ ግን ይህንንም አሻፈረኝ በማለት ቡርኪና ፋሶን በራሷ ህዝብና በራሷ ሀብት ማሳደግ እንደሚችል በመንገር ምዕራባውያንን አንገት አስደፍቷል። ትራኦሬም ይህንን በባዶ ቃላት ብቻ አልቋጨውም። ወደ ስልጣን በመጣ 2 ዓመታት ውስጥ በነበሩት ሴፍቲኔት የተባለ ወደ ሀገሪቱ የሚገባውን እርዳታ ሙሉ ለሙሉ እንዲቆም በማድረግ እንዲሁም ሀገሪቷ አናት ላይ ተጭኖ የነበረውን የውጭ ዕዳን ሙሉ ለሙሉ በመክፈል ቡርኪና ፋሶን ከማንኛውም የውጭ ዕዳ ነፃ ማድረግ ችሏል። ይህ ወጣት መሪ ኢብራሂም ትራኦሬ በሁሉም ዘርፍ ስኬታማ መሆኑን በሁሉም መንገድ ያስመሰከረው ትራኦሬ በኦክቶበር 6 ቀን 2022 ይህንን ሁሉ የስኬት ጉዞ ብሎ ሲጀምር
የመጀመሪያ ተግባሩ። ኦክቶበር 2022 ወደ ስልጣን ሲመጣ ሀብሎ ስራውን የጀመረው ፈረንሳይን እና እንዲሁም ሌሎች የምዕራባውያን ሀገራቶችን ዲፕሎማቶች እንዲሁም ወታደራዊ አመራሮቻቸውን ከሀገሪቱ ከቡርኪና ፋሶ ለቀው እንዲወጡ በማድረግ ነበር። የመጀመሪያ ተግባሩን ሀብሎ የጀመረው ይህ ወጣት መሪ ኢብራሂም ትራኦሬ ከዛ በፊት በነበሩ የአፍሪካ መንግስታቶች ላይ ታይቶ የማይታወቀውና መላው ዓለምን ያስገረመው የትራኦሬ እርምጃ ከአፍሪካ ባሻገር ከአፍሪካ በማለፍ የመላው ዓለምን ህዝብ አስተሳሰብን የቀየረና እውነታውን እንዲያውቁ ያደረገ ነበር። ከዚያም ይህ አቋሙ ትክክል እንደሆነ በዚህ ጥቂት ዓመታት ውስጥ ለመላው ህዝብ አስታውቋል። በዚያም ወቅት ምዕራባውያን ተሳልቀውበት ነበር። ይህ እርሱ የለኮሰው የነጻነትና የልዕልና ችቦ ተቀጣጥሎ ከቡርኪና ፋሶ አልፎ ሌሎች የጎረቤት ሀገራቶችን ሊደርስ ችሏል። ይህን የቡርኪና ፋሶን መሪ የኢብራሂም ትራኦሬን ተግባር የተመለከቱ የትራኦሬ የቅርብ ወዳጆች የሆኑና የሌሎች የአፍሪካ መሪዎችም ፈረንሳውያንን እንዲሁም ሌሎች ምዕራባውያንን ዲፕሎማቶች ወታደራዊ አመራሮቻቸውን ከሀገሪቱ በማስወጣት ሀገራቸውን በራሳቸው መንገድ ያሳድጓት ወስነዋል። ከዚያም ከፈረንሳይ እንዲሁም ከምዕራባውያን ጋር የጠለቀ ግንኙነት የነበራቸው እነ ኮትዲቫር፣ ሴኔጋል፣ ሊቢያን ጨምሮ ሌሎች ሀገራት እነዚህን ምዕራባውያንን ችላ ማለት ጀመሩ። ሌሎች የአፍሪካ ሀገራት መሪዎችም ይህንን መርህ ለመከተል አኮብክበዋል። በእነዚህ ተከታታይ ውሳኔዎችም አሜሪካ ድንጋጤ ውስጥ ገብታለች። እንግሊዝም የምትጨብጠውና የምትይዘው ጠፍቷታል። በጣም የተጨነቀው የፈረንሳዩ መሪ ማክሮንም 24 ሰዓት ቢሮ ውስጥ ቁጭ ብሎ የእነዚህን የአፍሪካውያንን ንግግርና ተግባር መመልከት ብቻ ሆኗል አማራጩ። እነ ፈረንሳይ በትራኦሬ መባረር ብቻ ሳይሆን አፍሪካና አፍሪካውያን ያለ እነርሱ እርዳታ አሊያም ደግሞ ሌሎች ተጨማሪ ድጋፎችን አለማግኘታቸው ያለነሱ ድጋፍና ተጨማሪ ነገሮች ራሳቸው ህዝባቸውን በራሳቸው መንግስት ማስተዳደር መቻላቸው ይህን የፈረንሳይ መሪ እጅጉ እንዳስቆጣ የሚታወስ ነው። ከዚህ ጎን ለጎን እነ ትራኦሬ እነዚህን ሁሉ ነገሮች በጥቂት ዓመታት ውስጥ ማሳካታቸው ከ80 ዓመታት በላይ የአህጉሪቱን ሀገራቶች በበላይነት ሲመሩ የነበሩትን ምዕራባውያን ምን ያህል ዘራፊዎችና አውዳሚዎችና መሰሪዎች ቁልጭ አድርጎ ያሳየ ነበር። ይህ የትራኦሬ ተግባር በአባቶቻችን የአጣ ለማኝ ተሳርቦ ይሄዳል እንደሚባለው እነዚህ ሀገራትን እንደ ወትሮ የመዝለፍ እድልን ድጋሚ እንደማያገኙ አውቀው ተስፋ የቆረጡት ምዕራባውያንም ሰሞኑን ደግሞ አይናቸውን በጨው አጥበው አፍሪካና አፍሪካውያንን ጥፋተኛ ማድረግ ጀምረዋል። ከ3 ክፍለ ዘመን በላይ ያን የሚያህል ግፍ መፈጸማቸው ሳያንስ አሁን ላይ አፍሪካውያን ውለታ ቢስ ናቸው፣ እኛ ለነርሱ ያላደረግነው ነገር የለም፣ አፍሪካውያን ምስጋና ቢስ ሆኑ እንጂ ለአፍሪካ ማደግ ዋናው እኛ ነን ሲሉ ብዙ ንግግሮችን ማሰማት ጀምረዋል። በዚህ ፈረንሳዩ መሪ ማክሮን ወቀሳ ዙሪያ አስተያየቱን የሰጠው ኢብራሂም ትራኦሬም ምዕራባውያን ለእኛ ለአፍሪካውያን ያስባሉ ብላችሁ ከቶ እንዳታስቡ፣ እነርሱ አሁን ላይ አማራጭ ሲያጡ ወደ መውቀስ ገቡ እንጂ ከምዕራባውያን የተረፈን ነገር መዘረፍና ባሪያ መሆን ብቻ ነው ብለዋል። የ36 ዓመቱ ጀነራል ኢብራሂም ትራኦሬ በመላው ዓለም እየተደነቀና ተወደደ መሪ ሆኗል። ከሚፈልጓቸው የበሰለና የምዕራባውያን ሴራና እንስስ ጠንቅቀው ካወቁ የጥቂት የአፍሪካውያን ሀገራት መሪዎች መካከል አንዱ ኢብራሂም ትራኦሬ ሆኗል። በዚህም ለሰሜን ኮሪያም በተጨማሪም ኩባንና ሌሎች ተጨማሪ ሀገራቶችን ጨምሮ በቡርኪና ፋሶ ኤምባሲዎቻቸውን መክፈት ጀምረዋል። ከቡርኪና ፋሶ መሪም ኢብራሂም ትራኦሬም ጋር የተለያዩ ስምምነቶችን ማድረግ ጀምረዋል። እነዚህ ተግባሮች ብቻ የመሪውን የኢብራሂም ትራኦሬን ቆራጥና ተነሳሽነትን የሚያረጋግጡ ናቸው። ይህ የቡርኪናው መሪ በበርካታ የአፍሪካ ህዝቦች ዘንድ ተመስጋኝና ተወዳጅ ከሆነ ጥቂት ሰነባብቷል። የዘውትር ጥቅማቸው ከናካቴው እንደቀረ ያረጋገጡት ይህ እውነታ እንቅልፍ የነሳቸው ምዕራባውያኑ በፈረንሳይ ፊት አውራሪነት ትራኦሬ ወደ ስልጣን በመጣበት በእነዚህ ጥቂት 2 ዓመታት ውስጥ ብቻ 18 የግድያ ሙከራና መፈንቅለ መንግስቶችን ሞክረውበታል። የሀገሪቷን የደህንነት ሁኔታ በአስተማማኝ ሁኔታ የገነባውና ህዝቡ ዘወትር የሚጸልይለት ትራኦሬ ግን እነዚህን የተቃጡበትን የግድያ ሙከራዎችና ሌሎች መፈንቅለ መንግስቶችን ጨምሮ በሚገባ ሊያከሽፋቸው ችሏል። ኢብራሂም ትራኦሬ በ2 ዓመት ጊዜ ውስጥ በተለያዩ ዘርፎች ስኬታማ ከሆነባቸው ነገሮች አንዱ አገሪቷ የነበረባትን ዕዳ ሙሉ ለሙሉ
ከፍሎ መጨረስ መቻሉ ነው። ትራኦሬ በእነዚህ 2 ዓመታት ውስጥ ከፍሎ የጨረሰው ዕዳዎች 4.7 ሚሊዮን ዶላር ሲሆን ይህም ልክ እንደ ማሊ ሁሉ ሙሉ ለሙሉ ከውጭ ዕዳ ቡርኪና ፋሶን ነፃ ሊያደርጋት ችሏል። እንዲሁም ተጨማሪ በፈረንሳይ ብሔራዊ ባንክ ቁጥጥር ስር የነበረውን የሀገሪቷን የገንዘብ ስርዓትም ከፈረንሳይ በመንጠቅ የቡርኪና ፋሶ የሆነውንና ራሱን የቻለውን ማዕከላዊ ባንክ መመስረት ችሏል ይህ ወጣት መሪ ኢብራሂም ትራኦሬ። ይህንንም ያደረኩት ነገ ላይ ለልጆቻችን ምቹና የተስማማች ሀገርን ለመፍጠር ነው ሲል ይህ መሪ ተናግሯል። በተጨማሪም ኢብራሂም ትራኦሬ ከትናንሽ ተማሪዎች ጨምሮ እስከ ዩኒቨርሲቲ ተማሪዎች ተወካዮች ድረስ ትንሽ ትልቅ ሳይል ከነሱ ጨምሮ ሊነጋገር እንደቻለ የተለያዩ ዘገባዎች ከዚህ ቀደም እንዳወጡ የሚታወቅ ነው። እንዲሁም መንገድ ከሚጠርጉ እናቶች ጋርም ሳይቀር መነጋገሩ የሚታወስ ነው። ታዲያ ይህንን ወጣት ድንቅ መሪ ብዙ ምዕራባውያን የተለያዩ የግድያ ሙከራዎችን አድርገውበት ሳይሳካላቸው ቀርቷል። እንዲሁም የተለያዩ መፈንቅለ መንግስት ሂደቶችን ሊያካሂዱ ሞክረው ነበር። ነገር ግን በዚህ ድንቅ ወጣት መሪ ጀነራል ኢብራሂም ትራኦሬ ሊከሽፍባቸው ችሏል። ታዲያ ቡርኪና ፋሶውያን ታድለዋል ቢባል ያንስባቸዋል እንጂ አይበዛባቸውም። ለዛሬ እዚህ ጋር አበቃ። ቪዲዮን እስከ መጨረሻው ስለተከታተላችሁን እናመሰግናለን። ለቻናሉ አዲስ የሆናችሁ ደውሏን ምልክት በመንካት ቤተሰብ እንዲሆኑ በትህትና እጠይቃለሁ።